3 ሰዓት ተኩል ላይ አካባቢ ተገኝተናል። ሳውዝ ሴንትራል ጋር አካባቢ ነን። ገብርኤል የሚገኘው ወደዚህ ነው። እንሄዳለን ማለት ነው። ሞባይሌን ብዙም ላለማውጣት ሞክራለሁ። ብዙ ሌቦች ከተለያየ ቦታ ነው የሚመጡት። ይሄን በዓል ፈልገው ብቻ ይሰረቅበታል፣ ይታወቃል። ገብርኤል ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል መልአከ ራማ ተሳልመን ጸልየን ወጥተናል ማለት ነው። እንደውም ጀግና ነኝ። ስንት ጮሌ ፊት እያለ ነው እንደዚህ አውጥቼ እየቀረስኩ ያለሁት። ወደ ፒያሳ መስመር እየሄድኩ ነው ማለት ነው። በዚሁ አድርጌ ወደ አሞራ ገደል እስቲ ሄድ ብዬ እዛ ትንሽ አየር ወስጄ ደግሞ እመለሳለሁ ማለት ነው። ይመቻችሁ። እንደፈራሁት አይደለም። እዚህ አካባቢ ቦታ አለ፣ መሄጃም አለ። በላይ በኩል የወረድኩበት ቦታ መጀመሪያ በታክሲ የመጣሁበት ቦታ ምንም አይነት መሄጃ ቦታ አልነበረም። በዚህ ግን እንዳሰብኩት አይደለም፣ ክፍተት አለው። እየሄድኩ ነው። መጠንቀቅ ስለነበረብኝ በደንብ እንደፈለግኩት መቅረጽ አልቻልኩም ነበር። ግን በጣም የሚያምር በዓል ነው። ሁሉም ሰው መጥቶ ተሳልሞ ጸልዮ ተመለሰ ነበር። ደስ ይላል። ለየት ያሉ ምስሎች ባገኘው ቁጥር ቪዲዮ ላይ ማስገባላችሁ ይሆናል። ጨለማው ሲረዝም ንጋት እየመጣ ነው። ነጥቦች ዋጋ አላቸው ዛሬ ላይ መጠላቸው። የዘራውን ያጭዳል ነው የሚለው ተረቱ። ከልባችሁ ከሰራችሁ ፈሱ አይቀርም ላባችሁ። መከራ ነጭ በጥቁር ጉሬዛ ጦጦችና ብዙ አፏቶች እንደሚገኙ ነገሩኛል። በዛው ላይ ሲገባ እስቲ ካገኘናቸው ለማየት እንሞክራለን። በሚገርም ሁኔታ ምን እያደረገ እንደነበር ጋይስ በገምቱ። ነጭ በጥቁር ጉሬዛ የተባለው ይሄ ነው። ሞባይልን እንዳይበሉን ነገሮች። በመጨረሻም እዚህ መተን እረፍት ማድረግ ችለናል ማለት ነው። አሞራ ገደል አካባቢ ያለ ነው። በጣም ደስ የሚል ቦታ ነው። ሪፍሬሽንግ ነው። በጣም ፕራይቬሲ ያለበት ቦታ ነው። እንደሌላው ቦታ ሰዎችና በብዛት አይገኙም። ለብቻችሁ መታችሁ አየራችሁን ወስዳችሁ የምትሄዱበት ቦታ ነው። የዛሬ ቪዲዮ ይመስል ነበር። በሚቀጥለው ቪዲዮ እስክንገናኝ ብቻችሁ